ሰላም ጤና ይስጥልን ውድ ኢትዮጵያውያን ውድ የቲክታክ ተከታታዮቼ እግዚአብሔር በሚያውቀው በመጀመሪያ ደረጃ እኔ ፈጣሪ ማመስገን እፈልጋለሁ። ከዛ በመቀጠል ሰሞኑን በተካሄዱት ጉዳዮች ላይ አይሾው ስፒድ ላይ ያላቅ በምን ቋንቋ መናገር እንደምችል ማለት ነው። ማንም የሃይማኖት አባት ነኝ የሚል የማያደርገውን የትላንትና ቡቃያ ትላንትና የተወለደ ለዛው ሀገሩ ላይ ምንም አይነት የደስታ ሰዓት ያላሳለፈ በሰው ሀገር ሲሰቃይ የነበረ ሰው ኢትዮጵያውያኖች በዚህ ደረጃ እንዲያድጉ ከፍተኛ ፍቅር አድሮበት ፍጹም ፖዚቲቭ ኢነርጂ የተሞላ አዶናይ እግዚአብሔር ምስክሬ ነው። አንተ በጣም ትልቅ ሰው ነህ፣ ትልቅም ሆነሃል። በጣም ትክክል ነህ። ማርያምን ይዘሃል፣ የትም ትደርሳለህ። በጣም ትክክል ነህ። ፈጣሪን ይዘሃል፣ በጣም ትክክል ነህ። ምርጥ ልብ አለ፣ የትም ትደርሳለህ፣ የፈለክበት ትደርሳለህ። ማይ ጋድ አይቻላቅም። የሃይማኖት አባቶች ያንተን ያክል ልብ የላቸውም ብራዘር። እኔ እውነቱን ልንገርህ፣ እግዚአብሔርን እናቃለን የሚሉ ቃሉን እናቃለን የሚሉ ያንተን ያክል ሀምብልነት የላቸውም። አዶናይ ዩ ግሬት ፐርሰን ፎር ሚ ብራዘር። አይ ላቭ ዩ ማይ ጋድ። እኔ በጣም እስከዛሬ ስታረጋቸው በነበሩት ነገሮች ብዙም ሰርፕራይዝ አልሆንም ነበር። እግዚአብሔር በሚያውቀው ትላንትና አይሾ ስፒድ ወደ ኢትዮጵያ መጣ ከተባለበት ጊዜ ጀምሮ የኢትዮጵያውያንን አይሾ ስፒድ ወደ ትክክለኛ ትራኩ ለማስገባት ምን ያክል ዋጋ እንደከፈልክ አውቀዋለሁ ብሮ እውነቴን ነው የምነግርህ። አይ ነው አክቹሊ ዩርሰልፍ ምን ልትሆን እንደምትችል አይ ቲንክ ካናዳ ሀገር ሆነህ ይመስለኛል የቀረጽክባት ቤት የመጀመሪያ ቪዲዮ ይመስለኛል $700 ተከራይተህ ስትንቀሳቀስበት የነበረ ቤት አይደለም። ነገ ህልም እንዲኖርህ የሚያደርግ የነበረህን ህልም የሚያቀጭጭ የነበረ ቤት ውስጥ ሆነህ ትልቅ ድሪም አልመህ በመውጣትህ you are a great person for me brother. really I love you. ወደ መጀመሪያው ጉዳይ ልቀጥልና አይሾ ስፒድ ኢትዮጵያውያንን አይሾ ስፒድ ለማስተዋወቅ ቋንቋ በዛ ደረጃ እየተንተባተበ አንተ እንደዛ ያደረከው ነገር ማይ ጋድ ብሮ እንዴ ሌላ ሰው ነበር እኮ ሂዝ ኮንሰርንድ ፎር ኢትዮጵያን ማለት ስለ ኢትዮጵያ ኮንሰርን የሚያረጋቸው ዴሊጌትድ ፐርሰን ነበሩ። ብሮ ያንተን ያክል አክት አላደረጉም። That's why I'm saying you are great for me brother. By the way በዚህ ደረጃ በዚህ ኢሞሽን በዚህ ስሜት እኔ ቲክቶክ ሰርቼ አላውቅም። በጣም ብዙዎቹን ቪዲዮዎች አየኋቸውና ሎንግ ዲስታንስ ነበር የነበረው እንቅስቃሴያችሁን እያየሁት ከቦታ ቦታ መንቀሳቀስ ምን ያክል ሳክሪፊኬሽን እንደነበረው ላንተ መናገሩ ትርጉም ያለው አይመስለኝም። ቢኮዝ እዛው ቦታ ላይ ስለነበርክ ማለት ነውና ኤኒዌይስ ያመንካት ድንግል ማርያም ከፍ ታረጋለች አልጠራጠርም ብሮ። ከዛ በመቀጠል በየቦታው የምታደርጋቸው ነገሮች በተለይ እነኚህ የኢኮኖሚካል ጥያቄ ያላቸውን ሰዎችና ምንም አይነት ተስፋ ለሌላቸው ሰዎች የምትሰጣቸው ኤክስፕሬሽን positive energy, it's amazing bro, it's amazing. I love that. I know አንዱ እየተነሳ የሆነ ነገር ይላል and forget them. በህይወትህ ምንም አይነት ቫልዩ አድ ለማያደርግልህ ሰው ጆሮህን አትስጠው። በቃ ወደፊት ብቻ ብራዘር እተማመንብሻለሁ። አዶናይ
ኦኬ ከዚህ የተለየ ታሪክ እንደምትሰራ ምንም ጥርጥር የለኝም። አይ ላቭ ዩ ብሮ። በጣም ሪስፔክትፉል ነኝ ላንተ ከምነግርህ በላይ በጣም ነው ምነግርህ። ታንክ ዩ ቬሪ ማች አዶናይ